ኢራን የአሜሪካ ኤምባሲ በመቆጣጠር ዓለምን ያስደነገጠችው እንዴት ነበር? ሰላም ውድ የተከበራችሁ የዚህ ቻናል ቤተሰቦች እንደምን ሰነበታችሁ? ዛሬ በአዲስ ቪዲዮና በአዲስ ርዕስ መጥተናል። ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ እንጋብዛለን። በዓለማችን ላይ አንድ ውሳኔ ብቻ የዓለምን ኢኮኖሚ በሴኮንዶች ውስጥ ሽባ ሊያደርገው የሚችልበት ቦታ አለ። የዓለምን የነዳጅ መስመር ጉሮሮ ጨምቃ የያዘችው ከታላላቅ የዓለም ሀያላት ጋር ለዘመናት የተፋጠጠችው ሀገረ ኢራን የጥንታዊ የፋርስ ስልጣኔ ባለቤት ዛሬ ደግሞ በመካከለኛው ምስራቅ የጂኦፖለቲካ ጨዋታ ላይ ዋና ተጫዋች ነች። ይቺ ሀገር እንደ ተፈጥሮ ምሽግ በተገነባ ግዙፍ ተራሮች እና በደቡብ በኩል በሚገኘው የዓለም የነዳጅ አቅርቦት 20 በመቶ በሚያልፍበት በሆርሙዝ መስመር ምክንያት ትልቅ የጂኦፖለቲካ የበላይነት አላት። በዚህ ዝርዝር የኢራንን የታሪክ ውጣ ውረድ፣ የኃይል ግንባታ እና ከአሜሪካ ጋር ያላት ጥልቅ ፍልሚያ በጥልቅ እንመረምራለን። በ1950ዎቹ እና 60ዎቹ ኢራን በሼህ መሐመድ ረዛ ስር የአሜሪካ ቅርብ ወዳጅ እና በምዕራባውያን ባህል የተቃኘች ሀገር ነበረች። ነገር ግን ከዚህ ወዳጅነት በስተጀርባ ትልቅ የፖለቲካ እሳተ ገሞራ ይፈላ ነበር። በ1953 አሜሪካ እና ብሪታንያ የኢራን የነዳጅ ሀብት ሀገራዊ ለማድረግ የሞከሩትን ጠቅላይ ሚኒስትር መሐመድ ሙሳዳቅ ከስልጣን ሲጥሉ በኢራን ሕዝብ ልብ ውስጥ ትልቅ የቁስል እና የጥል ዘር ተዘራ። በ1979 ያ እሳተ ገሞራ ፈነዳ። የአያቶላ ኻሜኒ መሪነት የተቀላቀለበት የኢስላማዊ አብዮት የሼህን መንግስት ደመሰሰ። አሜሪካ ታላቁ ሰይጣን በማለት የፈረጀችው አዲሱ የቴህራን አስተዳደር በቴህራን የሚገኘው የአሜሪካ ኤምባሲ በመቆጣጠር 52 አሜሪካውያን ለ444 ቀናት አገተ። ይህ ክስተት በኢራን እና በአሜሪካ መካከል ላለፉት 40 ዓመታት የሚዘልቀው ጥልቅ የጠላትነት እና የጂኦፖለቲካ ፍልሚያ መሰረት ጣለ። ከአብዮቱ በኋላ ኢራን አንድ አዲስ ዓላማ ያዘች። ይኸውም የኢስላማዊ አብዮት እሳቤ ወደ መካከለኛው ምስራቅ ማስፋፋት ነው። ይህ ደግሞ በክልሉ ላይ ታላቅ ኃይል ከነበረችው እና የሱኒ እስልምና ማዕከል ከሆነችው ሳውዲ አረቢያ ጋር ቀጥተኛ የፖለቲካ እና የኃይል ፍልሚያ ውስጥ ከተታት። ይህ ፍልሚያ የሃይማኖት ክፍፍል ብቻ ሳይሆን በመካከለኛው ምስራቅ ማን የበላይ ይሆናል የሚል የታላላቅ ሀገራት የወኪል ጦርነት መነሻ ሆነ። ኢራን ከአሜሪካ እና ከእስራኤል ጋር በወታደራዊ ኃይል በቀጥታ መጋፈጥ እንደማትችል ታውቀዋለች። ስለዚህ ያለ ተመጣጣኝ የጦርነት ስልት ቀየሰች። የጽናት ዘውግ በመባል የሚታወቀውን መዋቅር በመዘርጋት በሊባኖስ፣ በኢራቅ፣ በሶሪያ እና በየመን ያሉት ታጣቂዎች በገንዘብ፣ በስልጠና እና በዘመናዊ ድሮን በሚሳኤሎች ደገፈች። በጄኔራል ቃሲም ሱሌይማን ይመራ የነበረው የቅዱስ ኃይል ኢራን ድንበሯ ሳታሻግር በሺዎች ኪሎ ሜትር ርቀት ላይ ተጽዕኖ እንድታደርግ አስቻላት። የኢራን እና ምዕራባውያን ፍልሚያ በከፍተኛ ደረጃ የጦዘው ሀገሪቱ የኒኩሌር ፕሮግራም በስፋት ማፍጠን ስትጀምር ነው። ምዕራባውያን እና እስራኤል ቴህራን የኒኩሌር ቦምብ ለመስራት እየገሰገሰች ነው ሲሉ ይከሳሉ። ኢራን በበኩሏ ፕሮግራሙ ለሰላማዊ የኃይል ማመንጫ እና ለሕክምና አገልግሎት ብቻ እንደሆነ ትሞግታለች። ይህንን እንቅስቃሴ ለማስቆም አሜሪካ እና የአውሮፓ ህብረት ታሪክ ሰምቶት የማያውቀው ጠንካራ የኢኮኖሚ ማዕቀብ በቴህራን ላይ ጣሉ። የነዳጅ ሽያጭ ታገደ። ከዓለም አቀፍ የባንክ ስርዓትም ተገለለች።
ማዕቀቡ ኢራንን ኢኮኖሚ ከባድ አደጋ ውስጥ ጣለው። የሀገሪቱ ገንዘብ እሴት በከፍተኛ ሁኔታ ወደቀ። የኑሮ ውድነት እና የሥራ አጥነት ቁጥር ጣሪያ ነካ። ነገር ግን ይህ ሁሉ ማዕቀብ እና የኢኮኖሚ ጫና የቴህራን የፖለቲካ መስመር ሊያስቀይር አልቻለም። ይልቁንም የኢራን የውስጥ አቅሟ በመጠቀም በወታደራዊ የቴክኖሎጂ ዘርፍ በተለይም በባሊስቲክ ሚሳኤሎች እና በፍጥነት በሚበሩ ድሮኖች ምርት ላይ ከፍተኛ እድገት አሳየች። ከምዕራባውያን የተጣለባት ማዕቀብ ለመቋቋም ኢራን ፊቷን ወደ ምስራቅ አዙረች። ከቻይና ጋር የ400 ቢሊዮን ዶላር የረጅም ጊዜ የስትራቴጂክስ እና የኢኮኖሚ ስምምነት ተፈራረመች። ከሩሲያ ጋር ደግሞ ወታደራዊ እና ጂኦፖለቲካዊ ትብብሯ ወደ አዲስ ደረጃ አሸጋገረች። ይህ አዲስ የሶስትዮሽ አስተላለፍ ምዕራባውያን በዓለም ላይ ያላቸው የበላይነት የሚገዳደር አዲስ የምስራቅ ኃይል ግንባር ፈጠረ። ዛሬ ኢራን በዓለም ፖለቲካ ውስጥ ትልቅ ቦታ የምትይዝ ሆና ቀጥላለች። ዛሬ ኢራን በዓለም ፖለቲካ ውስጥ ትልቅ ቦታ የምትይዝ ችላ ሊሏት የማይችሏት ሀገር ናት። በውስጥ በኩል የሚነሱ ማህበራዊ ጥያቄ እና ኢኮኖሚ ጫና ቢኖርባትም በውጭ ፖለቲካ ግን የመካከለኛው ምስራቅ የኃይል ሚዛን በመቀየር ረገድ ትልቅ ሚና መጫወቷን ቀጥላለች። የፋርስ አንበሳ ከአሜሪካ እና ከምዕራባውያን ጋር የሚያደርገው ይህ የቼዝ ጨዋታ ወዴት ያመራል? የዓለምን ሰላም እና የኢኮኖሚ መስመር የሚወስነው የቴህራን ቀጣይ እርምጃ ሊሆን ይችላል። ጊዜ የሚመልስ ይሆናል። ስለተከታተላችሁን እናመሰግናለን። ከወደዳችሁት ላይክ ማድረጋችሁ አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።